ሰላም ውዶቼ እንዴት ናችሁልኝ? ዛሬ ይዤላችሁ የቀረብኩት ቀለል ያለ ቤት ውስጥ የሚዘጋጅ በቀላሉ ዘዴ ፓስታ ነው ይዤላችሁ የመጣሁት። ፓስታ በቲማቲም በፍሬሽ በሱ ነው የምሰራው። ይኸው ሽንኩርቴን አቁላልቼ አንድ ማጂ ጨምሬያለሁ። ማጂው ቆንጆ ነው፣ ጣዕም ይሰጠዋል። ከድነዋለሁ ውዶቼ። ያው በእንደዚህ አይነት ሁኔታ እያቁላላሁት ነው ሽንኩርቴን። አንድ ማጂ ጨምሬያለሁ። ይሄው ፍልፍል አስዋድ ነው፣ ይሄ ቁንዶ በርበሬ ማለት ነው። ቁንዶ በርበሬ ጨምራለሁ እና አንድ ላይ እንደዚህ በደንብ አርጌ እጠብሰዋለሁ። ቁንዶ በርበሬም ጨምሬያለሁ። ቁንዶ በርበሬ ቆንጆ ነው እና እዚህ ጋር ደግሞ ፈጭቼ ያስቀመጥኩት አንድ ማንኪያ ነጭ ሽንኩርት አለኝ። ነጭ ሽንኩርቴንም አንድ ላይ ከሽንኩርቱ ጋር እንደዚህ ጥብስ አረገዋለሁ። ቀለል ያለ ቶሎ ፈጥኖ ለፍጥነት የሚደርስ ፓስታ ነው እና ውዶቼ በእንደዚህ አይነት ሁኔታ ጥብስ አረገዋለሁ። ነጭ ሽንኩርቴንና ሽንኩርቴን በደንብ አርጌ ጠብሰዋለሁ እንደምታዩት። እና ውዶቼ አሁን ቀለል ያለና ቶሎ ፈጠን ብሎ የሚደርስ ፓስታ ነው እና ውዶቼ ይሄን ይመስላል። ያው በደንብ አርጌ ከደን እያረኩት በደንብ አርጌ እየጠበስኩት ነው። ይኸው ፍሬሽ ቲማቲም አለኝ። ቲማቲሜን በእንደዚህ አይነት ሁኔታ ከትፌያለሁ። ይኸው በእንደዚህ አይነት ሁኔታ ጨምረዋለሁ። ቲማቲሜንም አንድ ላይ እንደዚሁ ጥብስ አደርገዋለሁ። ያው እንደምታዩት እያረኩኝ ይኸው በእንደዚህ አይነት ሁኔታ ሆኗል። ይኸው በጣም ደስ በሚል ከለር እንደምታዩት ከለሩን በጣም ደስ ይላል እና ሞክሩት፣ እናንተም ትወዱታላችሁ። ቀለል ያለ ነው፣ ቶሎ የሚደርስ ፈጠን ብሎ። 2 ማንኪያ ድል ቲማቲም እጨምራለሁ። ሳልሳ ማለት ነው፣ 2 ማንኪያ ማለት ነው እጨምራለሁ። ከለሩ ትንሽ እንትን እንዲወስድ ማለት ነው፣ ብርቱካናማ ከለር እንዲሆን። ያው በእንደዚህ አይነት ሁኔታ እንደምታዩት አድርጌያለሁ። እየከደንኩ ይኸው እንደምታዩት በእንደዚህ አይነት ሁኔታ ሳልሳውን ጭርስ አድርጌያለሁ። ይኸው እና በጣም ተወዱታላችሁ። ጊዜ የማይፈጅ ሰዓት የማይፈጅ ወዲያው ፈጥኖ የሚደርስ እና ውሃ ጠብ አረጋለሁ። ውሃ ጨምራለሁ፣ ትንሽ ውሃ ጨምራለሁ። ውሃዬንም ጨምሬ እንደዚህ በእንደዚህ አይነት ሁኔታ በደንብ ይንተከተካል። ትክትክ ሲል እንደውም ዘይቱ ወጣ ይላል በደንብ ሲንተከተክ። ይኸው እንደምታዩት ፓስታዬን ቀቅዬ ያስቀመጥኩት ፓስታ ያዘጋጀሁት አለ። ይኸው ደባልቄው እንደዚህ አይነት ሁኔታ ሆኗል እላችኋለሁ ውዶቼ። ትወዱታላችሁ፣ እናንተም ቤት ውስጥ ሞክሩት። ፈጥኖ የሚደርስ ቶሎ የሚደርስ ሰዓት ቆጣቢ፣ ሰዓት የማይወስድ ፓስታ ነው።